ወገን ፖለቲከኞቹ ሌላ ፖለቲካ ውስጥ ገብተዋል። ሰሞኑን የአርሰናል ጨዋታ ማን ነበር? አርሰናል ሲያሸንፍ ደስታውን መቆጣጠር ያቃተው ጌታቸው ረዳ ብራቮ አርሰናል በማለት በሶሻል ሚዲያ ወይም በፌስቡክ ገጹ ያሰፈረ ሲሆን ይህንንም ተከትሎ ደብረጽዮን የሚያስቅና የሚያነጋግር ኮሜንት ጽፎለታል። ምን እንዳላያችሁ ለካ ባንዳ ብቻ ሳትሆን ወያላም ጨምርነ አፈርኩኝ እንደማለት ሲሆን ይህንንም አስመልክቶ ጀዋርም ይህንን የኮሜንት ሽኩቻውን ተቀላቅሏል። ጀዋር ምን አለመሰላችሁ ደጺ ማኛ ሰው እኮ ነው በማለት በአግርሞት ደብረጽዮንን ያደናነቀው ሲሆን እንግዲህ ፖለቲካው ሌላ ታሪክ ውስጥ ገብቶ በኮሜንት መሰዳደብ ወይም የአሽሙር ንግግር መነጋገር ጀምረዋል። ይገርማል እንግዲህ ወጣቱ በቲክቶክ የተለያየ ነገር ውስጥ ሲገባ እነዚህም እድሜያቸውን የጨረሱ ትልልቅ ሰዎችን እንደዚህ ማየት እጅግ በጣም የሚያሳዝንም አግርሞትም የሚፈጥር ነገር ነው። እናንተስ ምን ትላላችሁ? አስተያየቶቻችሁን በኮሜንት አስፍሩልን። ስለተከታተላችሁኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ሰናይ ጊዜ